الكريم المنان على ما هدانا إلى الإيمان وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان وله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فإننا في هذا اليوم سنبدأ في ترجمة وتوضيح معاني سورة الانشقاق المكية، فلنبدأ من هنا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت وأذنت لربها وحقت. يا أيها الإنسان إنك كادح إلى ربك كدحا فملاقيه فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا وأما من أوتي كتابه وراء ظهره فسوف يدعو ثبورا ويصلى سعيرا إنه كان في أهله مسرورا إنه ظن أن لن يحور بلى إن ربه كان به بصيرا فلا أقسم بالشفق والليل وما وسق والقمر إذا اتسق لتركبن طبقا عن طبق فما لهم لا يؤمنون وإذا قرئ عليهم القرآن لا يسجدون بل الذين كفروا يكذبون والله أعلم بما يوعون فبشرهم بعذاب أليم إلا الذين آمنوا وعملوا الصالحات لهم أجر غير ممنون. بسم الله الرحمن الرحيم. جگر وربط عما زيبون الله سمن جمرالن. سورة الانشقاق مكية. الانشقاق عند قربيتوچوا مكة ورد السورانات ناكاون قدم بتتقسو حديث من سره أن يرى إلى يوم القيامة كأنه رأي عين فليقرأ كورت وسورة الانفطار والانشقاق ስለ ቂያማ ቀን ክስተትና ይዘት በቀላሉ በአይን እንደሚያየው ያህል ለመገንዘብ የፈለገ ሰው ሶስቱን ምዕራፎች ያንብብ ብለዋል ረሱል አለይሂ ሰላቱ ወሰላም። እና ይህች ዓለማችን ሰማያትና ምድር በውስጧና በዙሪያ ያሉ ፍጥረታቶች እንዴት እንደሚንኮታኮቱና ወደ ቀጣውና ቋሚው ዓለም እንዴት እንደሚሸጋገር የሚከሰቱትን ናሙናዎች ነው የሚጠቅሱልን ማለት ነው። እና እንሽቃቅ መሬትና ሰማይ ላይ የሚከሰተው ለውጥና ስር ነቀል ሁኔታ እንዴት ሆኖ እንደሚመጣ ትገልጻለች። إذا السماء انشقت ሰማይ በምትቀዳደድ ጊዜ ይላል።
ሰማይ በጣም ጠንካራና ደንዳና የሆነ ዓለም ነው። አሁን እኛ ስንገምተው እንደ ጨርቅ ወይም እንደ ቆርቆሮ በቀላሉ የሚቦጫጨቅና የሚቀዳደር ነገር አድርገን ነው የምንገምተው። ግን በሐዲስ ሶሒህ እንደመጣው አንዱ ሰማይ ውፍረቱ ድንዳኔው 500 ዓመታት የሚያስር ነው እና በዛ ውፍረትና ጥንካሬ ላይ ያለ እስከ ቂያማ ቀን ድረስ አንድ ቦታ ሰንጣቃ ሰንጣራ ወይም ሸራፋ ነገር እንኳን አይገኘውም። በዚህ መልክ ጠንቶና በርትቶ ለዘመናት የዘለቀው የሰማይ ዓለም አንድ አይሉ ሰባቱ ሰማይ የመጨረሻው ቀጠሮ ሲመጣ አንድ ባንድ እንደሚመሳቀልና እንደሚንኮታኮት ነው የሚጠቅስልን ማለት ነው። ኢዘ ሰማኡ እንሸቀት ሰማይ በሚቀዳደዱ ጊዜ ይላል። አሰማ የሚለው ላይ አሉ አልል ጅንስያ ስለሆነ ሙፍረድንም ጀምዕንም ያካትታል፣ የሰማይ አይነትን በሙሉ ማለት ነው። እና የመጀመሪያው ሰማይ ይቀዳደዳል፣ በላው ላይ ያሉ መላእክቶች በዳመና ተጭነው ወደ ምርመራው መድረክ ይመጣሉ ማለት ነው። ሁለተኛውም እንደገና ይቀዳደዳል፣ አሁንም መላእክቶቹ በዳመና ተጭነው ይወሰዳሉ። እንዲሁ እያለ የሰባቱ ሰማያት ነዋሪ የሆኑት መላእክቶች በበላይን የሚቆጠሩት አላህ Subhanahu Wa Ta'ala ወየውመ ተሸቀቁ السماء بالغمام ونزل الملائكة تنزيلا እንዳለው ሱረቱል ፉርቃን ላይ እየተንቆጣቆጡና እየተቀዳደዱ ሲመጡ ነዋሪዎቿ በዳመና ኃይል እየተጫኑ የሰው ልጆችና ጅኖች በተከማቹበት አደባባይ ላይ ዙሪያ መተው ጥምጥም እንደ ዘበኛ ወይም እንደ ወታደር ይከባሉ ሰዎችንና ጅኖችን ማለት ነው። 7 ሰልፍ ይሆናል ማለት ነው። የአንዱ ሰማይ መላእክት አንድ ሰልፍ ነው የሚሆነው የመድረኩ ስፋት ማለት ነው። የሁለተኛው ደግሞ ሲመጣ ሁለተኛ እያለ 7 ዙሪያ ጥምጥም ይሆናል በሰዎችና በጅኖች ዙሪያ። የሰው ልጅ በዚህ መልክ እንግዲህ በጣም አስገራሚና አስጨናቂ በሆነ ሁኔታ ተከቦ ነው የመጨረሻ ውሳኔና ብያኔ የሚሰጠው ማለት ነው። እና በዛ መልክ ሰማይ በምትቀዳደድበት ጊዜ ይላል ወአዚነት እና ሰማይ ይህንን ትእዛዝ ከረበል ዓለሚን ከአላህ Subhanahu Wa Ta'ala በሚደርሳት ጊዜ ታዳምጣለች። ወሁቀት የጌታዋን ትእዛዝ ልታዳምጥም ተገባት ይላል። እና አላህ አላ ኩሊ ሸይን ቀዲር ነው። ሰማያት እንግዲህ ለብዙ ዘመናት ምንም ቦታ ሳይሰነጠቁና ሳይሸራረፉ የቆዩ ጠንካራ ፍጥረታቶችን ቢሆኑ አሁን አገልግሎትሽን ጨርሰሻል ቀጠሮ ደርሷልና ፈራርሺ ብሎ ትእዛዙን ሲሰጣት የጌታዋን ትእዛዝ አዳምጣ ወዳውኑ ምላሽ ትሰጣለች፣ በተግባር ትፈራርሳለች ማለት ነው። እና የጌታዋን ትእዛዝ መስማትና መቀበልም ተገባት። የሱን ትእዛዝ ያልተቀበለ ኢማንን ልትቀበል ማለት ነው። እና አላህ ጀማዳትንም ሆነ ሐይዋናትን ታዘዘው ከጌታ ትእዛዝ ወደ ኋላ ማለት የሚቻል ነገር የለም። ሲመጡም ሰማይና መሬት እትያ ቃለታያተና ጧይን በውድም ሆነ በግድ ሰማይና መሬት የሚባል ፍጡር መፍጠር ፈልጋለሁና ቶሎኑ ብሎ ትእዛዙን ሲሰጥ ሁለታቸውም ወዳውኑ በቅጽበት መተው ነው ቁጭ አሉት ማለት ነው። ሲደርስ ደግሞ ወቅቱ ፍረሱ ሲላቸው እንደዛው ያ የተሰጠውን መለኮታዊ ትእዛዝ ማደናቆርና ነገ ዛሬ ማለት የለም። ወዳውኑ ትእዛዙን ተቀብለው ገቢራዊ ያደርጋሉ ማለት ነው። እና የጌታዋን ትእዛዝ መስማትና መቀበል ግዴታዋ ነው። በመሆኑም በዛ መሰረት ወዳውኑ ትፈራርሳለች ይላል። ወኢዘ الارض ሙደት መሬት ደግሞ በምትለጠጥበት ጊዜ የሚሆነውንም አውሳላቸው ይላል። ማለት መሬት ዛሬ እንደምናይና እንደምናውቀው አባጣ ጎባጣ ናት። አንድ ቦታ ጋራ ተራራ ታገኛለ፣ ሌላ ቦታ ወንዝ ሸንተረር ታገኛለ፣ ሌላ ቦታ ረባዳ የተለያየ ይዘትና ቅርጽ አላት ማለት ነው። ይህን አሁን የምናየውንና የምናውቀውን ቅርጽ አላህ Subhanahu Wa Ta'ala እንዲቀየር ያደርገዋል። እና ካሁን በኋላ ጋራዎች ተነሱ ይላቸዋል። መጀመሪያ ጋራዎች ከያሉበት እየተነሱና እየፈለሱ በአየር ላይ ይንጓለላሉ እንደዳመና ማለት ነው። እስበርሳቸው ይጋጫሉ፣ ይፈላለጣሉ፣ ይከሳከሳሉ። ከዛ በኋላ ሀባአ መንሱራ ብናኛቸው የት እንዲያረፈ እንኳን የማይታወቅበት ሁኔታ በሚሆንበት ጊዜ ያ ተከሳክሶ
በሸለቋማና በወንዛማ ቦታው ያለውን ሰርጓዳ ቦታ ሲሞላው አንድ ወጣው ዲማ ትሆናለች ማለት ነው። ስለዚህ አባጣ ጎባጣ የሆነ ነገር ስታስተካክለው እንደ አስፋልት ሲሆን ሰጥ ያለ ሜዳ ይሆናል። እንደዛ የተለጠጠች እና የተወጠረች ቆዳ ትመስላለች ዳር እስከ ዳር አንድ እንቀፍ የሚያረግ ነገር የለም ማለት ነው። ያም እንግዲህ ደግሞ ተዛም አልፎ እሷ ራሷ ተንኮታኩታ ዱከተል አርዱ ደከን ደካ እንደሚለው ጭራሹን ትጠፋለች ከይታ ማለት ነው። እና መሬት መጀመሪያ በላዋ ላይ ያሉ ግንቦች ሰው ሰራሽ እንግዲህ ተቋማቶች እንደገና ተፈጥሯዊ የሆኑ ተራራዎች ወንዞች ሁሉ ነገር እንዳልነበረ የሆነና የተለቀለቀው ድማ ሰጥ ያለች ሜዳ ትሆናለች በጌታ ትእዛዝ ማለት ነው። ወአልቀት ማ ፊሃ ወተኸለት በውስጧ ያለውን ነገር ደግሞ አውልቃት ጥልና ባዶዋን ትቀራለች ይላል። በውስጧ ብዙ ምስጥር ብዙ ነገር አላት መሬት እና እነዛ ነገሮች ሁሉ በጌታ ትእዛዝ ከከርሷ ወጥተው በምድር ገጽ ላይ ይፈጣሉ ማለት ነው። ለምሳሌ የሰው ልጆች ተመጀመሪያው ሰው ጀምሮ እስካሁን ድረስ የሚሞተው የሰው ልጅ ወደ ምድር ክርስ ነው የሚገባው። እነዛን አስከሬኖች ትፊ ውለጂ ትባላለች ማለት ነው። ልክ አዝመራ ዝናብ በሚጥል ጊዜ ተብተክትኮ እንደሚበቅለው የሰው ልጆች አስከሬን የተባሉ ሁሉ ተምድረ ከርስ ወደ ምድረ ገጽ ገንፍለው ይወጣሉ ማለት ነው። ትተፋቸዋለች። እንደገና ማዕዲናት አላህ Subhanahu Wa Ta'ala መሬትን ሲፈጥር የተለያዩ ማዕዲኖችን በውስጧ ከዝኖ አስቀምጦባታል። እነዛ ማዕዲኖች አሁን የሰው ልጆች ባላቸው ዕውቀትና ጉልበት በተወሰነ ደረጃ እያፈላለጉና እያወጡ እየተጠቀሙባቸው ነው ያሉት። ግን ጌታ የፈጠረውን ከምያ መጠን ማንም አያውቅም። ያም በገፍ እንግዲህ የነበረውን ሁሉ በምድረ ከርስ ተቀብሮና ተደብቆ የነበረውን የወትሮ ሰዎች የቀበሩትም በተፈጥሮ መጀመሪያ አብሮ መሬት ሲፈጠር ያስቀመጠውንም ውጣ ብሎ ትእዛዝ ይሰጠውና ማዕዲን የተባለ በሙሉ ምድረ ገጽ ላይ ይፈላል ነው የሚለው። እና የዛ ጊዜ ነብዩ በሐዲስ እንደተናገሩት ወርቅ ተፋንዲያ ያልተሻለ ይሆናል። ሰዎች ዛሬ ወርቅ ለማግኘት አልማዝ ለማግኘት ስንት ነው የሚወጡ የሚወርዱት። የዛ ጊዜ ግን ወርቅ በተባለ በምድር ዓለም ያለ የተደበቀው ሁሉ ገንፍሎ ይወጣና በመሬት ላይ እንዳሸዋ ይሰጣል። የዛ ጊዜ ሰው ይጸጸታል። እና ገንዘብ እንደዚህ ወርቅን የሚያህል ነገር በየመንገዱ ተርከስክሶ ተጋድሞ በሚያየው ጊዜ ለዚህ ብዬ ከአባቴ ከናቴ ተጋጨሁኝ፣ ለዚህ ብዬ ወንድሜን ገደልኩ፣ ለዚህ ብዬ አጎቴ ጋር ተጣላሁ እያለ ጣቱን ይነክሳል ይላል። ምክንያቱም የዛ ጊዜ ያን ነገር አንስተ ልትጠቀምበት የምትችልበት ጊዜ አይደለም። ግን ገንዘብ በሰላሙ ጊዜ ምን ያህል እንግዲህ ከወገንና ከዘመድ ከቤተሰብ ጋር ያጋጭና ያጣላ ያጋዲል እንደነበረ ሲያስታውስ ያዝናል የሰው ልጅ። ለዚህ ለማይረባ እንደዚህ ወድቆ ለሚቀር ነገር ብዬ እስከዛሬ በቃ ከወገኖቼ ጋር ስጋጭና ስፋጭ ኖርኩኝ፣ ወይኔ ምንኛ ጠፋሁኝ እያለ የሚጸጸትበት ጊዜ ይመጣል ማለት ነው። በአሁን ላይ በምድር ላይ የሚደረጉ ትንቅንቆችና ንክሻዎች በሙሉ ምንድነው? ዙሮ ዙሮ የጥቅም ጉዳይ ነው ማለት ነው። ለመኖር ሲባል ነው። ልክ እንደ ዶሮ ንክሻ እንግዲህ ዘመዱም ይሁን ቤተሰብም ይሁን ያገሩም ሰው ይሁን ማንም አንዱ ከሌላው በልጦ ለመገኘት ተብሎ ነው ይሄ ሁሉ ትንቅንቅ ያለው ማለት ነው። ይሄ ሁሉ ነገር እልባት ላይ ይደርሳል እና የምትጓጉላቸው የምትፈልጓቸው ነገሮች ሁሉ ወድቀው ረክሰው የሚያነሳቸው ጠፍቶ የምታውበት ጊዜ ይመጣላችኋል። ይሄም ምንድነው? መሬት በውስጥሽ አከማችተሽ ያሽውን ማዕዲን ሁሉ ትፊ ብላ ትታዘዛለች። በባህርም በየብስም ላይ ያሉ ማዕድኖች በሙሉ ወጥተው በምድር ላይ ይፈጣሉ። ግን ማንም ሰው አንስቶ ሊወስዳቸው አይችልም። እና ወተኸለት በውስጧ ደብቃና አምቃ የያዘችውን ምስጥር ሁሉ እንድትተፋና ባዶዋን እንድትቀር ያደርጋታል ይላል ማለት ነው። ይህ አይነት እንግዲህ ለውጥ ነው የሚመጣው። የሰው ልጅ ደካማው በስጋና በደም የተገነባው ሊቋቋመው ይቅርና ምድርን የሚያህል ነገር እንግዲህ በላዋ ላይ ብቻ ሳይሆን በውስጧ ያሉትን ምስጥሮች ሁሉ ዝክንትላቸውን የሚያወጣና የዚህ አይነት ምስቅልቅል የሚያስከትል ክስተት ነው ቂያማ ቀን የሚባለው። ታዲያ ደካማው የሰው ልጅ ያን ነገር እንዴት ልትቋቋመው ትችላለህ? ዛሬ በጌታ ፍቃድ ካልተመራ ለማለት ነው። ወአዚነት ሊረቢያ ወሁቀት ልክ ሰማይ ወቅቱ ደርሷል ፍረሺ በሚላት ጊዜ የጌታዋን ትእዛዝ በአክብሮ ሰምታ ወዳውኑ እሺ ብላ ትእዛዙን ከግባራዊ እንዳረገችው ሁሉ
መሬትም በበኩሏ እንደዛው ወቅቱ ደርሷልና መጀመሪያ በውስጥ ሻረገሽውንና ያመቅሽውን ነገር ሁሉ ትፊ ሲላት ወዳውኑ ትተፋለች ማለት ነው። ፈራርሽም ሲላት እንደገና ወዳው ዳርስተዳር ተፈራርሳለች። ወሁከት የጌታዋን ትእዛዝ ማዳመጥና መስማትም ተገቢ ነው። እሱን ካልሰማች ማንን ልትሰማ ያምራታል ይላል አላህ Subhanahu Wa Ta'ala። እና እንግዲህ ይሄ ምን አይነት ከባድ ቀን እንደሆነ ቂያማ ቀን የሚባለው ነገር እንዲሁ በቃል ስንናገረው እንደቀላል የሚታየው በአለማችን ላይ የሚያሳድረው እንምታና ውጤት ምን እንደሆነ ባጭሩ ነው አላህ Subhanahu Wa Ta'ala እየጠቆመልን ያለው ማለት ነው። ሁሉ ነገር እንዳልነበረ ይሆናል፣ ይመሰቃቀላል። ያ ቀን የትልግባ እያልክ ደም ተማልቀስና ጣት ከመንከስ እህን ጊዜ ትክክለኛውንና የቀናውን መንገድ ብትከተል ይሻላል የሰው ልጅ። አልበለዛ ግን በዛ ቀን የሚያጋጥምህ ችግር ይህ ነው ይሄን ያክል ብሎ ሚለካ ሚደካ ይሆንም ማለቱ ነው። ያ አዩሃል ኢንሳን እና ይሄንን መግቢያ ከጠቀሰ በኋላ በቀጥታ ጥሪውን ወደ ሰው ልጅ ያስተጋባል። አንተ ሰው ሆይ ይላል አላህ። የአደም ዘር የተባልክ ሁሉ ሰው እንግዲህ ካፊርም ይሁን ሙስሊምም ይሁን ይሁዲ ይሁን ነስራኒ ይሁን ቡዚ ይሁን ወሰኒ ሹዩዒ በአጠቃላይ በመድር ላይ ያሉትን ፍጥረታቶች የሰው ዘሮችን በሙሉ ያካተተ ጥሪ ነው። ከየት የመጣ ጥሪ? ከረበል ዓለሚን ማለት ነው። እና አንተ የሰው ልጅ ሆይ ኢነከ ካዲህ አንተ ለፊ ባተሌ ባይታዋር ሁል ጊዜ የምትደክም ፍጡር ነህ አለ። እስከመቼ ነው የዲካምና ለፋት የሚቀጥለው? ኢላ ረቢክ ኢላ ሊቃኢ ረቢከ ጌታህን እስተምትገናኝ ድረስ ከድሃን መልፋትን ትለፋለህ ሁል ጊዜ። ያው የተፈጥሮ ህግ ነው። የሰው ልጅ ከተፈጠረ አንስቶ የዕለት ተዕለት ፍላጎቱን ለመሸፈንና ችግሩን ለመወጣት ይባዝናል፣ ይባትላል፣ በየአቅጣጫው ይሮጣል ማለት ነው። እንግዲህ ለዲንም ሆነ ለዱንያ ባመነበት ጥቅም አገኝበታለሁ ባለው ነገር ማንም ሰው የሚቦዝን የለም። ይሄን አቃለሁኝ አንተ ለፊ ደካሚ ሁል ጊዜ ባተሌ የሆንክ ፍጡር ነህ ይላል። እና ይሄ ድካምህና ልፋትህ ደግሞ አንድ ቀን የማያባራም እስከ መጨረሻው ድረስ እድሜ ፍጻሜ ድረስ ይቀጥላል። ፈሙላቂህ ያን የደከምክበትንና የለፋህበትን የሥራ ውጤት ደግሞ አንድ ቀን ታገኘዋለህ ይላል። እንግዲህ መድከምህ የማይቀር ነው። በኸይርም ይሁን በሸርም ይሁን በዱንያም ይሁን በአኺራም ስራ ይሁን ማንም ሰው ያው ተተፈጠረ አንስቶ እስከ መጨረሻ ይህች እድሜ ፍጻሜ ላይ እስከምትደርስ ድረስ ጎንበስ ቀና ማለትና መድከም መልፋትህ የማይቀር ነገር ነው። ታዲያ መልፋትህ መባዘንህ ካልቀረ በቁም ነገር ብትለፋ አይሻልምን ይላል አላህ Subhanahu Wa Ta'ala። ለምን በሚያጠፋህ ነገር ትለፋለህ? ወይም ከልፋቱ አላረፍክ ለፍተህ ደግሞ የሚጠቅምህ ነገር ፍሬ የሚሰጥህ ነገር ላይ ብታረገው ብትለፋ ምንም አይደለም። ዛሬ ደክመህ ነገ ውጤቱን ልትጠቀም ነውና ማለት ነው። ግን ዛሬ ለፍተህ ባትለህ ደክመህ እፎይታ ሳታገኝ ተጨንቀህ ኑረህ ነገ ደግሞ ያለ መንገዱ ሄደህ ጌታ ፊት ስትመጣና እሱ ጋር ስትገናኝ የባሰ ችግር ላይ ነው እኮ የምትወድቀው። የምትለፋበትንና የምትሰማራበትን ነገር ለምን ቆም ብለህ አታስብም? ለምን ጊዜያዊና ስሜታዊ ትሆናለህ? ለዘላለም ኪሳራ ትጋለጣለህ ይላል አላህ Subhanahu Wa Ta'ala። ይሄ ለእያንዳንዳችን የቀረበ ማሳሰቢያ ነው ማለት ነው። ኢነከ ካዲሁን ማለት ኢነከ ሙትዓብ የምትለፋ ሰው ነህ። እና ማንም ሰው እንግዲህ እንዳቅሙ ማለት ነው። አንዳንዱ በጣም ብርቱ አለ በጣም የሚደክም፣ አንዳንዱ ደግሞ ሰነፍም ቢባል በመጠኑም ቢሆን እዚህ ህይወት ላይ እስካለ ድረስ መንቀሳቀሱ አይቀርም። እና ያ የምትለፋበትና የምትደክምበት ነገር ከመልፋትህ በፊት መጀመሪያ በምን መስመር ላይ ነው? ይሄ መስመር የምደክምበት ጌታ የወደደውና የፈቀደው ነው። ነገ ጥሩ ውጤት ያመጣልኝ ይችላል። በዱንያም ከማንም ጋር ሳያጣላኝ በሰላም የሰላም ኑሮ የማገኝበትን አቅጣጫ ይዤ ነው እየተጓዝኩ ያለሁት፣ ወይም ሌሎቹን እየበደልኩ አደጋ ላይ እየጣልኩ ነው። ይሄ ከሆነ ነገ ውጤት ምን ይሆናል? ወይም ደግሞ አላህ በወደደውና በፈቀደው በባረከው መስመር ላይ ከሆነ ግደለም ዛሬ ብለፋም ብደክ ነገ ጥሩ ውጤት አገኝበታለሁኝ እያልክ እየገመገምክ ነው መሄድ ያለብህ እንጂ በደመ ነፍስ ዝም ብለህ ባገኘኸው አቅጣጫ መልፋት እኮ የለብህም። ይሄ ከሆነ ተዳጦ ወደ ማጡ ነው የምትሄደው። ዛሬም እዚህ ህይወት ተበላሽቶ ተወገን ተጣልተህ ተስነ ምግባር ርቀህ ተረግመህ
ነገ ደግሞ ለባሰው ሲኦል ነው የምትጋለጠውና ልፋትክን መልካስ ይዘው በመስመሩ ልፋ ይላል አላህ Subhanahu Wa Ta'ala ኢላ ረቢከ ከድሃም ፈሙላቂ ጌታ የግንኙነት ድረስ ልፋትህ ይቀጥላል አቃለሁኝ ለልፋት ነው የፈጠርኩህ ወትሮውንም ማን ነው ናፊ ከበድ እንዳለው በሌላው ቦታ ስለዚህ ይህን ልፋትክን መስመር አስይዘው በጥሩ አቅጣጫ ከለፋ ዛሬ ብትደክምና ብትባትል እንኳን ነገ ውጤቱ ጥሩ ሆኖ ከመጣ ልፋትክን የሚያካክስና የሚያስረሳ ይሆናል ማለት ነው ግን ባልሆነውና በኩይ ተግባር ከሆነ የምትደክመውና የምትለፋው ተዛሬም አላረፍክም እንደገና ደግሞ ነገ ለዘላለም ኪሳራ ትጋለጣለህና ይሄንን ወቅና ተጠንቀቅ ይላል እና ኢላ ረቢከ ማለት ኢላ ሊቃኢ ረቢከ ማንኛውም ሰው ያው ሲሞት ነው የሚያርፈው ማለት ነው አለበለዚያ ህይወት እስካለው በሆነው ባልሆነው በሚጠቅመው በሚጎዳውም መልፋቱ መውጣቱ መድከሙ የማይቀር ጉዳይ ነው ማለት ነው በሚሞት ጊዜ ግን ኢዛ ማታ በኑ አደም እንቀጣ አመሉሁ እንዳሉት ማንኛውም የአደም ልጅ ሲሞት ሲሰራው የነበረው እንቅስቃሴ ሁሉ በሙሉ ያከትማል ማለት ነው እና የሥራ መስክ ያልቅና ስራው የሚገናኝበት ኬላ ላይ ሄዶ ይሰለፋል ማለት ነው ከዛ እድሜ ልኩን ሲደክምበት የነበረውን ነገር ውጤቱን ለማየትና ለመቀበል በጌታው ዘንድ እንደገና ሌላ መድረክ ይከፈትለታል ማለት ነው ያኔ ወየው ብትለው ፋይዳ የለውም እህን ጊዜ ጌታ በሰጠህ መመሪያ መሰረት በሚያዋጣህና በትክክለኛው መስመር ብትደክም ግን መልካም ይሆናል ይላል አላህ Subhanahu Wa Ta'ala እና በዛ ቀን እንግዲህ ሰው የሰራውን ይስራ ያወራውን ያውራ የፈለገውን ያድርግ በመጨረሻ ያው ቀጠሮ ሲደርስ መሄዱ የማይቀር ነው ወደ ደም ጠላም ሁላችንም የምናየው የምናቀው ጉዳይ ነው ማለት ነው ከሄደ በኋላ የተወሰነ ጊዜ ማለፊያ ቦታ አለው ልክ ወደ እስር ቤት የሚላክ ሰው መጀመሪያ ተከሶ ወፖሊስ ጣቢያ ለተወሰኑ ቀናቶች እንደሚቆይ ዓለመል በርዘኽ የሚባል አለ ሰው ሲሞት ሁላችንም የምናቀው ወደ መቃብር ነው የምንወስደው ስለዚህ የመቃብር ማለት ኬላ ነው ማለት ነው ወደ ዋናው ዓለም መሸጋገሪያ ነው ዋናው ዓለም ቂያማ የሚባለው ሲመጣ ነው አሁን ግን ከዚህኛው ዓለም ተምድር ጀርባ ላይ ይሰናበታል ያው ይቀበር ይባላል ተተቀበረ በኋላ ሰዎች እምነተ ቢሶች ብዙ ጊዜ ተገላገለ አረፈ ነው የሚሉት የምን ማረፍ ገና አሳር መከራው ተብሎ ተጀመረ እንጂ እና ማረፍ የሚባል ነገር የለም ሰው በመሞት አያርፍም የሚያርፈው የመጨረሻ ውጤቱን ሲያገኝ ጀነት ሲገባ ብቻ ነው ማለት ነው አለበለዚያ ወደ ባሰው ነው የሚሄደው እዚህ በዱንያ ላይ በሆኑ ባልሆኑ ነገሮች እየለፋ እየደከመ ነበር እየተጨነቀ ነበር ምንም ረፍት አላገኘም እዚህ ሲሞት ደግሞ መቃብር ውስጥ ምድር ታጠራቅቀዋለ አጥንት ጎና አጥንት ውስጥ እስከሚተላለፍ ድረስ መላእክቶች መጥተው ያስጨንቁታል ይጠይቁታል ያናዝዙታል በብረት ዱላ ይቀጠቅጡታል ሰባክን ወደ ጠልቆ እስከሚሄድ ድረስ እንደዛ አይነት ህይወት ያለውን ሰው ነው አረፈ የምትለው ምኑ ላይ ነው ያረፈው ከዛ እንደገና የውመል ቂያማ ሲመጣ ደግሞ ምን ይሆናል ሁለት ቦታዎች ተዘጋጅተዋል እና ተዛ ውጭ ሌላ ምንም አማራጭ የለም ማለት ነው እና ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ልክ በህይወት ስለፋበት 70-80 በስደክምበት የነበረው ነገር ሁሉ ተዘግቧል በመላእክቶች ተጠናቅሯል ሪፖርቱ ተከምሯል ጥራዙ ያን ውጤት ይመጣልህና ሂሳብ ይደረጋል ማለት ነው ያ ሂሳብህ እንግዲህ ወደ የትኛው እንደሚያደላ እሱ ነው የሚዳኝህ ጥሩ ውጤት የምታመጣ ከሆንክ ወደ ጀነት ነዒም ትሄዳለህ አይበለውና ደግሞ በተቃራኒው ከሆነ ወደ ጀሂም ወደ ሲኦል ትወርዳለህ ይሄ ነው የሚጠብቅህ በመሆኑም ፈአማ መን ኡቲየ ኪታበሁ ቢየሚኒህ ማንኛውም ሰው በህይወቱ ያለ የሰራውን ያደረገውን ነገር አላህ Subhanahu Wa Ta'ala በመላእክት ኃይሎች እየዘገበ እያጠናቀረ አስቀምጦለታል ያ የሥራ ዋጋውን መጀመሪያ ይሰጠዋል ልክ ስንት ጥራዝ ከዚህ ጀምሮ 70-80 ዓመት የደከምክበት ተመዝግቦልሃል ማለት ነው ያ ጥራዝ እንደዚህ በኮንትሮል ተጭኖ ይመጣና هذا ما لدي ياتي ይላል መላእክታው ጌታዬ በጣልክብኝ ኃላፊነት መሰረት ይሄ ባሪያ ያው ስራ ተጀመረበት ለት ጀምሮ እስከ ፍጻሜው ድረስ ያደረገውን እንቅስቃሴና የተናገራቸውን ቃላቶች ዘግቤ ይሄው መዛግብቴ ይቀርቧል ጃሂዝ ነው ብሎ ያቀርብልሃል ማለት ነው ምርመራው እንደጨረሰ ፖሊስ ከዛ በኋላ እነዚህ ስራው መዛግብቶች ያንተ ናቸው ይላል በዑንዋኑ በሰፊው ተጽፏል የገሌ ልጅ በዚህ ዘመን በገሌ ሀገር ተወልዶ ይሄን ያህል ኑሮ የሞተው የሥራ መዛግብቱ በሙሉ ዝርዝር ሁኔታው እዚህ ውስጥ ይገኛል ይላል ርዕሱ ገና ተውጭ ማለት ነው ስምህን እስተቅድማያት ጠርቶ
እና ይሄ ያንተ ስም ነው ይሄ ያንተ መዝገብ ነው አይደለም ሲባል አይደለም ማለት አትችልም። አሁን ትላለህ የግድ ማለት ነው። በል አንሳና አንብበዋ ታዲያ። አሁን እንግዲህ እኔ አርሎ ስለማያደርግ በፍትህ ነውና የምመራው እያንዳንዱ ሰው ማንንም ሰው የተውሶ አንባቢ ተነስቶ ስለማንም ጉዳይ ማውሳት አይፈቀድም። እያንዳንድህ አንተ ተነስና የሥራ መዛግብትህን አስነብብ በቃል አሰማ ተብሎ ይታዘዛል ማለት ነው። የዛ ጊዜ መሰረት ትምህርት ፊደል ያልቆጠረም ሰው ቢሆን አላህ ትእዛዝ ስለሆነ መሬት እንኳን እየሰማች ነው አይደለም እንዴ? የሰው ልጅ ምንም የማያውቅ የነበረው መሀይም ሁሉ ተነስቶ ይተረትረዋል ማለት ነው። የህይወት ታሪኩን በሙሉ ከመነሻ እስከ መድረሻው እኔ ገሌ ልጅ በዚህ ጊዜ ተወልጄ እንደዚህ ሆኜ ሌት ጨለማ ለብሰ በር ዘግተህ ያደረከውን ጀራኢም ሁሉ በሙሉ ትተረትረዋለህ ራስህ ማለት ነው። በማን ፊት? በዓለም ህዝብ ፊት። ሰው ብቻ አይደለም ጅን ጭምር የዓለም ጅን በሙሉ ተሰብስቦ ከዛ ጀርባ ደግሞ ቅድም እንዳልኩት የሰባት ሰማያት መላእክት ዙሪያውን ስርዓት ከቦ በዛ ሁሉ ዓለም ፊት ትናዘዛለህ። እኔ እንደ አይነት ሙጅሪም ነበርኩ፣ እንደ አይነት ማፊያ ነበርኩ፣ እንደ አይነት በጥባጭ ነበርኩ፣ እንደ አይነት አገርን ማወድም ነበርኩ ብለህ ራስህ ትናገራታለህ በግድ ማለት ነው። እቅራ ኪታበክ ከፋ ቢነፍሲከ اليوم عليك حسيبا እና ራስህ መጻፍህን አንብብ። ጌታ ዛሬ ማንንም ሰው ጣልቃ እንዲገባ አይፈቅድም። አንተ ራስህን በራስህ ገምግም ይልሃል ማለት ነው። በዚህ መልክ ነው ጉድ የሚፈላው እያለ ነው አላህ Subhanahu Wa Ta'ala። ያ እንግዲህ አሳረኛ ቀን ከመምጣቱ በፊት አሁኑ አውቆ ግን ወደ መስመሩ የተመለሰ ምናልባት የተለያዩ ስተቶች ቢኖሩትም እድሉ አለ። አሁን ጌታ የተሳስቻለሁ ይቅር በላይ ብሎ በአግባቡ ወደ ጌታው ለመታረቅ የመጣ አሁን ማስተካከል ይቻላል። ያቺ ከላ ተታለፈች በኋላ ግን ወደ ኋላ የሚባል ነገር የለም እያለ ነውና አላህ Subhanahu Wa Ta'ala የሰጠነ ማስጠንቀቂያ ከልብ ሰምተን የምንጠቀም ያድርገን እያልን ቀጣውን በሚቀጥለው እንመለስበታለን። ወሰለላሁ ዐለ ነብዩ ኢላሊ